ፓኪስታን 6 የህንድ የጦር ጀቶችን መታ መጣሏን አስታወቀች። የቻይናው ፕሬዝዳንት ዢ ሩሲያ ገቡ። ዶናልድ ትራምፕ አሜሪካ በየመን ሁቲ አማጽያን ላይ የምትፈጽመውን የአየር ድብደባ ልታቆም መሆኑን ገለጹ። እነዚህንና ተጨማሪ ዜናን አቀርብላችኋለሁ። ወደ ዝርዝሩ ከማለፌ በፊት ቮይስ ኦፍ ኢትዮጵያን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰፖርታችሁ አይለየን። አዳዲስና ፈጣን መረጃዎችን እናደርሳችኋለን። ወደ ዝርዝሩ እናልፋለን። በቅድሚያም ፓኪስታን 6 የህንድ የጦር ጀቶችን መታ መጣሏን አስታወቀች። ህንድና ፓኪስታን በይፋ ጦርነት ውስጥ ገብተዋል። ትናንት ምሽት ህንድ በፓኪስታን ኢስላማባድ ላይ የአየር ጥቃት መፈጸሟን ተከትሎ ፓኪስታን 6 የህንድ ጦር ጀቶችን መታ መጣሏን አስታወቀች። በጥቃቱ ሰላማዊ ነዋሪዎች መገደላቸው ታውቋል። የፓኪስታን አየር ኃይል 6 የጦር ጀቶችን፣ 1 ሄሊኮፕተርና በርካታ ድሮኖችን በቀላሉ መትቶ መከስከሱን የገለጸ ሲሆን የህንድ ፓይለቶችንም ማርኮ መጣሉን ጠቁሟል። ትላንትና ሌሊት በተካሄደው ፍልሚያ በፓኪስታን አየር ኃይል የተመቱ የህንድ ጦር ጀቶች 3 ራፋኤል የጦር ጀት፣ 1 ሚግ 29፣ 1 ሱ-30 እና 1 ሜሬጅ ናቸው። ፓኪስታን ጥቃት ከሰነዘሩባት የህንድ ጀቶች መካከል ግማሽ ደርዘን ያህሉን መታ መጣሏን ዓለም አቀፍ ሚዲያዎች ዘግበዋል። የፓኪስታን ጦር ለአጸፋ እርምጃ ትዕዛዝ የተሰጠው ሲሆን ፓኪስታን የአየር ክልሏን ለ48 ሰዓታት ዝግ እንዲሆን አዛለች። የህንድ ጦር በበኩሉ ጥቃቱ በህንድ በሚተዳደረው የካሽሚር ግዛት ላይ ለተፈጸመው ጥቃት የአጸፋ እርምጃ መሆኑን ያስታወቀ ሲሆን ተንታኞች የሁለቱ ሀገራት ግጭት እንዳይባባስ ስጋታቸውን ገልጸዋል። እንደ አውሮፓውያን አቆጣጠር 2019 ዓ.ም ወዲህ የህንድና ፓኪስታን ቀጥተኛ ግጭት ውስጥ ሲገቡ የአሁኑ ለመጀመሪያ ጊዜ ነው ተብሏል። ወደ ቀጣዩ ዜና ስናልፍ የቻይናው ፕሬዝዳንት ዢ ሩሲያ ገቡ። የቻይናው ፕሬዝዳንት ለ4 ቀናት የስራ ጉብኝት ዛሬ ሞስኮ የገቡት ዩክሬን በሩሲያ ዋና ከተማ የድሮን ጥቃት እየፈጸመች ባለችበት ወቅት ነው። የሞስኮ ከተማ ከንቲባ እንደገለጹት በዛሬው ዕለት ዩክሬን ቢያንስ 14 ድሮኖችን የላከች ሲሆን ሁሉም በአየር መቃወሚያ ከሽፈዋል። ድሮኖቹ ኢላማቸውን ያደረጉት በሞስኮ የሚገኙ አየር ማረፊያዎችና ኤርፍሎት በተሰኙ የሩሲያ አየር መንገድ ላይ እንደነበረም አስታውቀዋል። ይህ በእንዲህ እንዳለ የቻይናው ፕሬዝዳንት በወጣላቸው ፕሮግራም መሰረት ነገ ሐሙስ ከፕሬዝዳንት ፑቲን ጋር የሚወያዩ ሲሆን አርብ ዕለት ደግሞ በሞስኮ ቀይ አደባባይ የሚከናወነውን ወታደራዊ ትርኢት ላይ ይገኛሉ። በወታደራዊ ትርኢቱ ላይ የቻይና የክብር ዘብም የሚሳተፍ ሲሆን በአጠቃላይ የ13 ሀገራት ወታደርም ትርኢት እንደሚያሳዩ ተገልጿል። የሩሲያ የድል በዓል በማስመልከት በሚዘጋጀው ወታደራዊ ትርኢት ላይ የ29 ሀገራት መሪዎች እንደሚገኙም ዘገባዎች አስታውቀዋል። ወደ ቀጣዩ ዜና ስናልፍ ዶናልድ ትራምፕ አሜሪካ የሁቲ አማጽያን ላይ የምትፈጽመውን ጥቃት ልታቆም ነው አሉ። ዶናልድ ትራምፕ አሜሪካ በየመን ሁቲ አማጽያን ላይ የምትፈጽመውን የአየር ድብደባ ልታቆም መሆኑን ገለጹ። ፕሬዝዳንቱ ይህን ያሉት የሁቲ አማጽያን ጥቃት መፈጸም በማቆማቸው መሆኑን ተናግረዋል። ኦማን በበኩሏ በኢራን በሚደገፉ አማጽያን በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት ላለመፈጸም መስማማታቸውን አስታውቃለች። ዶናልድ ትራምፕ ከካናዳው ጠቅላይ ሚኒስትር ጋር በዋሽንግተን በተገናኙበት ወቅት ሁቲዎች መዋጋት አይፈልጉም፣ እኛ ደግሞ ያንን እናከብራለን፣ እናም የአየር ድብደባ ማካሄዳችንን እናቆማለን፣ ስለዚህ እነርሱም ጥቃት ማድረሳቸውን አቁመዋል ብለዋል። የኦማን ውጭ ጉዳይ ሚኒስትር ሁለቱም ወገኖች አንደኛቸው ሌላኛቸው ላይ ጥቃት ላለመሰንዘር መስማማታቸውን ገልጸዋል። በባህሩ ላይ በሰላም የመቅዘፍ ነፃነትን ለማረጋገጥ እና ዓለም አቀፍ የንግድ መርከቦች ፍሰት የተሳለጠ እንዲሆን ስምምነት መደረጉን የዶናልድ ትራምፕ ንግግርን ተከትሎ የኦማን ውጭ ጉዳይ ሚኒስትር በማህበራዊ የትስስር ገጹ ላይ ለጥፏል። ሁቲዎች እስካሁን ድረስ ተደረሰ ስለተባለው ስምምነት ያሉት ነገር የለም። መጋቢት ወር አሜሪካ በሁቲዎች ላይ የፈጸመችውን ጥቃት አጠናክራ ቀጥላ በየመን 1000 ኢላማዎች ላይ ጥቃት መፈጸሙን የመከላከያ ኃይሉ አስታውቋል።
ዶናልድ ትራምፕ ከኦቫል ኦፊስ እንደተናገሩት ሁቲዎች ከአሁን በኋላ መርከቦች ላይ አይተኩሱም። ሁቲዎች እንዳስታወቁት ወይንም ቢያንስ ለእኛ እንደገለጹልን ከአሁን በኋላ አይዋጉም። ነገር ግን የበለጠ ጠቃሚ ነገር ቃላቸውን አምነን መቀበላችን ነው። የኦማን ውጭ ጉዳይ ሚኒስትር ባድር አል ቡሳይዲ ውጥረቶች እንዲረግቡ አገራቸው ማሸማገሏን ተናግረዋል። ወደፊት ሁለቱም ወገኖች አንዳቸው ሌላኛቸው ላይ ጥቃት አይፈጽሙም። በቀይ ባህርም ሆነ በባብ ኤል መንደብ የአሜሪካ መርከቦችን ጨምሮ ሌሎች የዓለም አቀፍ የንግድ መርከቦች በነፃነት እንዲቀዝፉ እንዲሁም የተሳለጠ ፍሰትን ለማረጋገጥ ተስማምተናል ብለዋል። ሁቲዎች በቀይ ባህር ላይ የሚቀዝፉ የንግድ መርከቦች ላይ ጥቃት መፈጸም የጀመሩት እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ የእስራኤል መከላከያ ኃይል በጋዛ መጠነ ሰፊ ወታደራዊ ዘመቻ በፍልስጤማውያን ላይ መክፈቱን ተከትሎ ያላቸውን አጋርነት ለማሳየት በሚል ነው። በንግድ መርከቦች ላይ በርካታ ሚሳኤሎችን ያስወነጨፉት እና የድሮን ጥቃት የፈጸሙት ሁቲዎች 2 መርከቦችን ሲያሰጥሙ ሶስተኛውን በቁጥጥር ስር አውለው 4 የመርከብ ሰራተኞች ገድለዋል። ጥቃቱ ትልቅ የመርከብ ድርጅቶች 15 በመቶ የዓለም ንግድ መርከቦች ከሚተላለፉበት ቀይ ባህር አቅጣጫቸውን ይዘው ረዥም ጉዞ መስመርን እንዲመርጡ አስገድዷል። በአሜሪካ የተመራ የባህር ኃይል በርካታ የሁቲ ጥቃቶችን ያከሸፈ ሲሆን በቀድሞ የአሜሪካ ፕሬዝዳንት የተጀመረው የአየር ጥቃት በዶናልድ ትራምፕ ተጠናክሮ ቀጥሏል። ባለፈው ሳምንት ሁቲዎች አሜሪካ በሰሜን ምዕራብ የመን በሚገኝ የስደተኞች ማቆያ ላይ በፈጸመችው የአየር ጥቃት 68 አፍሪካዊ ስደተኞች መገደላቸውን ገልጸዋል። ሁቲዎች ወደ እስራኤል ሚሳኤል ማስወንጨፋቸውን የቀጠሉም ሲሆን እሁድ ዕለት የእስራኤል ዋና አውሮፕላን ማረፊያ ተርሚናል መመታታቸውን ይታወሳል። ይህን ተከትሎ ማክሰኞ ዕለት እስራኤል ለጥቃቱ በሰና የሚገኘውን የየመን ዋና አውሮፕላን ማረፊያን በማጥቃት ምላሽ ሰጥታለች። ኤኤፍፒ ባለስልጣናትን ጠቅሶ አውሮፕላን ማረፊያ በጥቃቱ ሙሉ በሙሉ መውደሙን ዘግቧል። በሌላ የእስራኤል ጥቃት የኤሌክትሪክ ኃይል ማከፋፈያና የሲሚንቶ ፋብሪካ ወድሟል። ሰኞ ዕለት እስራኤል በየመን ሁዳያ ዳብ የሚገኝ የወደብ ተቋምና ሌላ በከተማው የሚገኝ የሲሚንቶ ፋብሪካን ደብድባለች። በሌላ ዜና የአማራ ማህበር በአሜሪካ ያወጣውን ሪፖርት እንመለከታለን። የአማራ ማህበር በአሜሪካ ባወጣው አዲስ ሪፖርት ባለፈው ሳምንት በመንግስት ጥምር ጦርና በፋኖ ኃይሎች መካከል የሚካሄደው ጦርነት እንደቀጠለ አስረድቷል። ከሚያዝያ 20 ቀን እስከ ሚያዝያ 26 ባለው ጊዜ በ12 የአማራ ክልል ዞኖች ውስጥ በሚገኙ 52 ወረዳ ወይንም ከተሞች ውስጥ ውጊያ፣ የሰብአዊ መብት ጥሰቶች መከናወናቸውን ጠቅሷል። ከነዚህም መካከል ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ፣ ባህር ዳር፣ ሰሜን ጎጃም፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎንደር እንዲሁም ወልቃይት ጠገዴ፣ ሰቲት ሁመራ ይገኙበታል ብለዋል። እንዲሁም በ5 ዞኖች ውስጥ በሚገኙ 15 ወረዳዎች በሳምንት ውስጥ በሰላማዊ ሰዎች ላይ ጉዳት እንደደረሰ ጠቅሶ በመላው አማራ ክፍል የግዳጅ ወታደራዊ ምልመላ ሲከናወን መቆየቱን አስታውቋል። በተጨማሪም በአላማጣ ከተማ አማራዎች ያገለለ የእርዳታ ክፍፍልና ቅጥር እየታየ መሆኑን ገልጿል። ለሰዓቱ ያስኩላችሁ ዜናዎች እነዚህ ነበሩ። ሰብስክራይብ፣ ላይክ፣ ኮመንት በማድረግ ቤተሰብ የሆኑ ፈጣንና ታማኝ መረጃዎችን አድርሳችኋለሁ። ለአሁኑ አበቃን።